አሁን ማውራት የምፈልገው ሁሉንም ሰው ለሸወደው ሰው ነው ቤዚክሊ። እንዴት አይነት ነገር ብትሉኝ፣ በውጪ ወይም ኦን ዲ አውትሳይድ ቤዚክሊ ምን እናደርጋለን? በቃ ዊ ሉክ ፋይን። ሁሉም ነገር ህይወታችን ላይ ፊገር አውት ምናምን ያደረግን ይመስለናል። ኢቨን ቤተር ዜር ፋይን ብዙ ጊዜ እና በጣም ሰዎችም ሲያዩን በቃ ኤቭሪቲንግ የሆነ ህይወታችን ላይ ያለውን ነገር አስተካክልን ላይክ የሆነ በጣም በቃ ህይወታችንን እንዳስተካከልነው አይነት ነገር እናስመስላለን። እና በጣም ጠንካራ እንደሆነን ይመስላችኋል፣ ዲሲፕሊን እንዲሆንን ይመስላችኋል፣ በጣም እምነት ያለን ሰዎች ምናምን ይመስላችኋል ምናምን እና ሰዎች ቤተክርስቲያን ሳይሆን በቃ ጸሎት እናደርጋለን ሁሌ አንቀርም ከቤተክርስቲያን በየትኛውም አይነት ሰዓት ምናምን ትክክለኞቹን ነገሮችን እናገራለን ምናምን ግን ትክክለኛ ውስጣችንን ማንነታችንን ግን እኛ እናውቀዋለን። ከእኛም በላይ እግዚአብሔርም አለ። እግዚአብሔርም ልባችንን ያውቃል፣ እኛም የውስጣችንን እናውቃለን። እና በሚስጥር ምን እንደምናደርግ እናውቃለን። በየትኛው የትኞቹን ኃጢአቶች እንደምናደርግ ምናምን ምናምን አይነት ነገር ሁሉ ነገር እናውቃለን። እና ሁሌ በቃ ወደዚህ ኃጢአት አልመለስም እያለን የሆነ ሰዓት ላይ ወደዛ ኃጢአት ስንመለስ ሁሌም እናውቃለን። ያም ውስጣችን ሁሌ የሚበላን ነገር ሁላችንም ጋር አለ። የሆነ ብሬክ ማድረግ የማንችለው ሀብት እና ማንም ሰው ያንን ነገሮች ቢሰማ እኛ ላይ በጣም አሼምድ ሊሆን የሚችልበት ማለት ነው። እና ያ ነው ትክክለኛ በአብዛኛው ጊዜ ያው ልባችን ሲባል የውስጣችንን እግዚአብሔር ያውቃል የሚባለው ኦፍ ኮርስ እኛ ከውጪ የምናሳየው ሰው ለውጪ ለሚያየው ሰው ነው እንጂ የውስጣችን እኛም እናውቃለን እግዚአብሔር ነው ያልና ያው ብዙዎቻችን እንደዚህ አይነት ሰዎች አለን። እና የሆነ በቃ ሁሌ ቤተክርስቲያን ውስጥ በቆምን ሰዓት ላይ የሆነ ሰዓት ላይ በቃ ላይክ የሆነ ይገባናል የሆነ የሚናገረን ድምፅ አለ ውስጣችን በቃ ያ መጥፎ እንደዚህ እየሰራን ስራ እንደሆነ ያ ኃጢአት ሁሌ ጭንቅላታችን ላይ ሁሌ የማይፋታን ኃጢአት ሁላችንም አለን እና በቃ ያን ነገር ሁሌ የሆነ አስመሳይም ሊሆን ይችላል የሆነ በቃ የሆነ ነገር ጭንቅላታችን ይነግረናል እና ብዙ እንደዚህ አይነት ሰው አለ። ኦፍ ኮርስ አም ሜኪንግ ዲስ ቪዲዮ ቢካዝ በጣም ብዙ ሰዎች እንደዚህ አይነት ቪዲዮ አይሰሙም ፈርስት ኦፍ ኦል እና ኢትስ ቢካዝ በጣም ብዙዎቻችን ጋር ሪሌት የሚያደርግ ፊሊንግ ነው ብዬ አስባለሁ። እና ቱዴይ የምሰራላችሁ ቪዲዮስ ሞር አባውት ዲስ ካይንድ ኦፍ ፊሊንግ ሂርዝ የመጀመሪያው ነገር ያው ትንሽ ለአንድ ሲያደርግ ሊከብዳችሁ ይችላል፣ ግን እግዚአብሔር ሁሉንም ነገር ያያል ከምንም ነገር በላይ እና ኦፍ ኮርስ ብዙዎቻችን እንደዚህ ስንል ያው እኮ አውቃለሁ እኮ ላይክ እግዚአብሔር ሁሉን ነገር ያያል ምናምን፣ ግን አክቹዋሊ ሪላይዝ አናደርግም መሰለኝ እግዚአብሔር ሁሉም ነገር ያያል። ላይክ መጨረሻ ሁሉም ነገር እየደበቅን ያለው ነው የመሰለው ነገር ሁሉ እግዚአብሔር እሱ ሁሉም ነገር ያያል፣ እኛም እናየዋለን። እና አት ሰም ፖይንት የሆነ እንዴት አይነት ነገር ልበላችሁ በጣም ያንን ነገር ከመደጋገማችን የተነሳ ሀቢት ይሆንብናል። ግን የፈለገ ሰዎች ፊት እያስመሰልን ምንም አይነት ነገር ብናረግ እግዚአብሔር ልባችንን እንደሚያይ ሁሌ ማወቅ አለብን። እና መጽሐፍ ቅዱስም ስክሪፕቸርን ቤዚክሊ ፕሌንሊ ይህንን ነገር በስትክክል ነው የሚናገረው። እና ያን ነገር ምንድን ነው የሚለን? ሰዎች ውጭ ሊያዩ ይችላሉ፣ እግዚአብሔርን ግን ቀጥታ ልብን ነው የሚያየው ነው የሚለው። እና እግዚአብሔር ግን የሚገርም ሁሌ በቃ የሚያስገርም ነገር ምንድን ነው የእናንተን የመጨረሻ ወርስት ቨርዥን ኦፍ ዩ አይቷል፣ ምን ስትሰሩ እንደነበረ እና በቃ ላይክ የሆነ አንዳንድ ነገሮች የሆነ አለ አይደለ ሌሎች ሰዎች ከሚሰሟቸው ብንሞት የሚሻለን የሚቀለን ነገሮች ሰው አለው እና እነዛን ነገሮች እንኳን እግዚአብሔር አይቶ እኛን ጥሎን አልሄድም። እስካሁን አጠገባችን ያለው እስካሁን አጠገባችን እኛን እየተከተለ እኛን ይፈልገናል። ከሱ መንገድ ላይ የወጣን ሰዎች ሆነን ማለት ነው። እና ያ ማስክ ወይም አይነት ነገር መቼም እግዚአብሔርን አይሸውድም። ያው እግዚአብሔር የውስጥ የልባችን ነው የሚያና ያንን ነገር ከምርም አንዳንዴ የምንረዳው አይመስለኝም። ኦኬ እግዚአብሔር ያያል ምናምን ስንል የሆነ ኖርማል ነገር እናስመስለዋለን፣ ግን ከምርም እግዚአብሔር እያየ ነው። እና አስቡት እስኪ የሆነ ሰው የሆነ ኃጢአት እየሰራችሁ ምንም አይነት ነገርም ቢሆን የሆነ ሰው ሲያያችሁ የሆነ ነገር ምን ያህል ሊደብራችሁ እንደሚችል አስቡት። እንግዲህ እግዚአብሔርን ደግሞ አስቡት። የሰውም እንግዲህ የሰውም አምላክ የሆነ አጠገባችሁ ነው ሲያየን አስቡት ምን ያህል ሊሰማን እንደሚችልና ያንን ነገር ግን አይቶ እግዚአብሔር ቆይቷል፣ ያንን ነገር ይፈልገናል። እና የሆነ ማስክ ምናምን አይነት ነገር ብናረግ እንዳልኳችሁ ቅድምም እግዚአብሔርን ምንም ልንሸውድ አንችልም። እኛን ራሳችን ነው የምንሸውዱና ራሳችንን ዝም ብለን ማድከም። አሁን ሁለተኛ በነገራችሁ ነገር ለብዙዎቻችሁ ነፃ ሊያወጣችሁ የሚችል ነገር ነው። በውስጣችን ያለው ትግል ይሄ ስፒሪቹዋል ዋርፌር የምንለው ነገር በቃ ትልቁ መንፈሳዊ ህይወታችን ምልክታችን መንፈሳዊ ህይወት እንዳለን እሱ እና ማወቅ ያለብን ነገር ለምሳሌ ቅዱስ ጳውሎስ ያለውን ልንገራችሁ። ቅዱስ ጳውሎስ ማለት እንግዲህ ታላቁ ሐዋርያችን ነው። ግማሽ አዲስ ኪዳንን የጻፈ ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ምን ይላል ስለ ራሱ ምን ብሎ እንደጻፈ? ማድረግ የምፈልገውን መልካሙን አላደርገውም፣ ማድረግ የማልፈልገውን ክፉውን ግን እሱን አደርገዋለሁ። እና ደግመን አዳምጡት። ማድረግ የምፈልገውን መልካሙን አላደርገውም፣ ማድረግ የማልፈልገውን ክፉውን ግን እሱን አደርገዋለሁ ይላል። እና ይሄ ወደ ኋላ የተመለሰ ሰው አይደለም፣ እንግዲህ ቅዱስ ጳውሎስ ነው፣ ታላቁ ሐዋርያችን ነው። እና በውስጣችን የሚሰማን ጦርነት
መውደቅ መነሳት ለመጽደቅ የምናደርገው ነገሮች መውደቅ መነሳት የክርስትና ሕይወት ማለት አት ኤንድ ኦፍ ዘ ዴይ መውደቅ መነሳት ያ ነገር መንፈሳዊ ሕይወት የመጉደል ሳይሆን መንፈሳዊ ሕይወት እንደውም እንዳለን እምነታችን እንዳለ የሚያሳየን ትልቁ ምልክት ነው። ለምን? ምክንያቱም ነገራችሁ አያስቡት እስኪ የሞተ ሰው ለምሳሌ አይታገልም አይደል እንዴ? ሊያስፈራን የሚገባው ስለ ኃጢአቱ የሚያዝነው ሰው አይደለም። ስለ ኃጢአቱ የሚያዝነው ሰውማ እንደውም ኃጢአቱ ገብቶታል። ስለ ኃጢአቱ የሚያዝነው ሰው ሳይሆን የሚያስፈራን ግን ኃጢአት ሰርቶ ፈጽሞ በቃ መሰማት ያቆመው ሰው በጣም ሊያስፈራን ይገባል። እና በስውር ስለምናደርገው ነገር የሚሰማ ሐዘን፣ ያ ጥልቅ ስሜት፣ የምንጠላው ፍረት ምናምን እግዚአብሔር ጥሎ አይደለም። ከምርም ከምታስቡት በላይ ትልቁ ጸጋ እሱ ነው። እና አሁንም በእኛ ውስጥ ያው ነው እየታገለ ነው ያ መንፈስ ማለት ነው። ግን አሁንም ስለሚያስጨንቅም ብቻ እንዳትደነዝዝ አልተወንም ማለት ነው ከእግዚአብሔር በእነዚህ ነገር እና ያ ስለዛ ጦርነት እግዚአብሔር ሁሌ ማመስገን አለብን። ጦርነቱ አሁንም እግዚአብሔር በእኛ ውስጥ እየሰራ እንደሆነ በእኛ መንፈሳዊ ውስጥ እየሰራ እንደሆነ ያሳየናል። ሶስተኛ የምነግራችሁን ነገር ጸጋ ማለት ንጹህ ለሆኑ ሰዎች የምንሰጣቸው ሽልማት አይደለም። ማወቅ ያለባችሁ ለታመመ ሰዎች ለታመምነው ሰዎች ለኛ መድኃኒት ጸጋ ማለት እና ኢቭን ክርስቶስ ራሱ ተናግሮታል ይህንን ነገር። ጤነኛው የሆነ ሰው ሐኪም እንዴት ሊያስፈልገው አያስፈልገውም። የታመመው ሰው ነው ሐኪም ሊያስፈልገው የሚችለውና ክርስቶስም ያለው ምንድነው? በመጣ ጊዜ እኔ ላይክ ሁሉን ነገር ላስተካከለ ለጤነኛ ሰው አይደለም የመጣሁት ለበሽተኛ ነው የመጣው። ክርስቶስ ሰው ሊያክም ነው የመጣውና እኛ ያለን ሰዎች ኃጢአተኞች ነን። ሁላችንም ቢሆን ኃጢአተኞች ነን ምናምን። ሁላችንም የራሳችን በሽታ አለ። ክርስቶስ መጥቶ የተሰቀለልን ለኛ ነውና ክርስቶስም ለኛ የመጣው ለዚህ ነገር ነው። ለምንታከመው ነገር ነው። ለኛ ነው የመጣው አጠንፍተደና ይሄ ያለንን ቆሻሻ ይዘን ያለንን ሁሉ ነገር ይዘን ለነዚህ አሁን ላለነው ማንነታችን ነው ክርስቶስ እየመጣ አይደል? ለምን ሁሉ ነገር ካስተካከልን በኋላማ ክርስቶስ ላይክ ለምን ሊያክመን ሁሉ ነገር ላይክ ኦል ቱጌዘር ካለን ሁሉ ነገር አስተካክለን የምንኖር ከሆነ እንዴት እንትን ሊለን ይችላል? ግን ለታመምነው ሰዎች ላለብን በሽቶች ለነዚህ ኃጢአቶች ሁሉ ነው እግዚአብሔር ይመጣል እና ያ የስፒሪቹዋል ዋርፌር ቅድም እንዳልኳችሁም ደግሞ የሚሰማን ያንን ነገር በምናደርግበት ሰዓት ነውና አስተውሱ። ሁለቱ ሰዎች ላይ ጸሎት ያደርጉ ሲሄዱ ትዝ ካላችሁ አንዱ ሪሊጂየስ ነበር፣ በጣም ንጹህ በቃ ፖሊሽድ የሆነ ሰው ነው ምናምን አይተ ፐርፌክት ነው ምን አይነት ነገር ነውና በውጪ በኩል ኦን ዘ አውትሳይድ ሰው ሲያየው በቃ ላይክ ያ ነገር ነው ሁሉ ነገር የሚያሳየው እና ሁሉ እግዚአብሔርን ሄዶ ጸሎት ሲያደርግ ምንድነው የሚለው እንደ ሌሎች ኃጢአተኞች ስላላደረክኝ አመሰግናለሁ ብሎ ይለዋል። ለአደር ዋን ደግሞ አይኑን እንኳን ከፍ ማድረግ አልቻለም እና ልቡን እየመታ ምንድን ነው ያለው? ቤዚክሊ እግዚአብሔር በእንግሊዝኛው God have mercy on me a sinner. I've made a video about this TikTok video ካያችሁም እና Lord Jesus Christ son of God have mercy on me a sinner የሚለው ወይም እግዚኦ መሐረነ ክርስቶስ ባቸው ያው በእኛ በአማርኛችን ማለት ነውና ብዙ ጊዜ ያው በመቁጠሪያ የምንቆጥረው እሱን ነው እና ያ ጸሎት ከምታስቡት በላይ በጣም ትልቁ ጸሎት ልንጸልይ የምንችለው ነው። ለምሳሌ ካዥዋሊ ያንን ቲክቶክ ቪዲዮ መድገም አልፈልግም ግን መንገድ ላይ ስትሄዱ ወይ ምን አይነት ነገር መኪና ውስጥ ሆናችሁ ምን አይነት ነገር ልታደርጉት የምትችሉት ነገር ነው። እጃችሁ ላይ መቁጠሪያ ካላችሁ ማለት ነው። ያው ትንሽ ያለች መቁጠሪያ በሷ ነገር ማድረግ እንችላለን። ግን ኦፍ ቶፒክ ሳልሄድ በፊት God have mercy on me a sinner ብሎ ያው ክርስቶስም ምንድን ያለው ያ ሰውዬ ይሄ የተሰበረው ትክክለኛ እውነታውን ያመነው ሰውዬ ነው ኃጢአቱ ተሰሪዮለት ወደ ቤቱ ሄደው እና ላይክ የሆነ ፐርፌክሽን በውጪ በኩል ፐርፌክሽን አውትሳይድ የምንፈልገው ሰዎች ሳይሆን በዛ በኩል እዛችን ልባችን ተሰብሮ የጠየቅነው እግዚአብሔርን ነው ሊያየን የሚችለው ኃጢአታችን ሊቀርልን የሚችለው እና ሁሌም ማወቅ ያለብን ነገር ሁሌ ውጫችን ለማስጣት አይደለም መሞከር ያለብን። ልባችን እውነተኛ እንደሆነ ግን ለሰው ማሳየት አለብን፣ ለእግዚአብሔር ማሳየት። ኦነስት አርት ያስፈልገናል። ከሁሉም ነገር በላይ የሚያስፈልገን እሱ ነውና እግዚአብሔር በማስካችን ምን አይነት ነገር መቼም ኢምፕሬስ አይሆንም። ለእግዚአብሔር ለምሳሌ እርዳታም ቢሆን ምን አይነት ነገር ቢሆን በምን አይነት ነገር ላይክ እግዚአብሔርን ልንረዳው የምንችለው ለምሳሌ ለቤተክርስቲያን ገንዘብ ልንሰጥ እንችላለን። ለቤተክርስቲያን ገንዘብ ሰጥ ኦፍ ኮርስ እንደ አስራት እንሰጣለን ግን እግዚአብሔር ገንዘብ አይደለም የሚፈልገው። እግዚአብሔር የሚረዳ አምላክ አይደለም። ገንዘብ ፈልጎ አይደለም እኛን ነው የሚፈልገን። ሁሌ ማወቅ ያለብን ነገር ስፒሪቹዋል ህይወት ላይ እኛ ለእግዚአብሔር የምናደርግለትን ምናምን አይነት ነገር አይደለም ማሰብ ያለብን። እግዚአብሔር የሚፈልገው እኛ የልባችን ንጽህና ነው የሚፈልገው። የፈለገ አውትሳይድ ማስካችንን ብናጸዳ ለእግዚአብሔር ምንም የሚጠቅመው ነገር የለም። አትንደፍ ተደኛን እስከፈለቀን ድረስ እና ልታዳምጡኝ የምፈልገው ነገር ምንድን ነው? ወይም ደግሞ way out ወይም here out ልታደርጉ የምፈልገው ነገር ምንድን ነው? because most of us ከምናደርገው ነገር ኦፖዚት ነው ይሄ ነገር እና
ይሄ ደብል ላይፍ የምንኖረው ነገር ወይም አይነት ነገር የተሻለ ማስክ በማምጣት አይደለም። ኦፍኮርስ ዓለማዊ ላይ እንነከራለን፣ ስፒሪቹዋል ላይ እንነከራለን። የሆነ ደብል አንዳንዶቻችን እኔንም ጨምሮም ሊሆን ይችላል ደብል ላይፍ ለመኖር ሞክራለን። ግን ለእግዚአብሔር ቤተር ማስክ አይደለም የሚያስፈልገው። እግዚአብሔር ከምርም ላይክ የሆነ ያንን ኃጢአታችን የበለጠ ለመሸፈን ሳይሆን መሞከር ያለብን እግዚአብሔርም ጋር መሄድ ያለብን እነዛን ኃጢአቶች ሁሉ ፊክስ ካደረግን በኋላ አይደለም። ማወቅ ያለባችሁ ነገር ትንሽ አንዳንዴ ኮንትሮቨርሻል የሆነ ነገር አንዳንዴ ልናስበው የምንችለው ነገር እግዚአብሔር ጋር ኃጢአታችን ካስተካከልን በኋላማ ላይክ ለምን እንሄዳለን? ኢነሰንስ ባለን ቆሻሻ ያለንን ነገር ይዘን ነው ወደ እግዚአብሔር የምንሄደው። ያለንን ነገር እንዳለ ይዘን ማለት ነው። እና የሆነ ኦኬ እኔ ኃጢአት መስራት ካቆምኩኝ በኋላ ነው ወደ እግዚአብሔር የሚሄደውና ያ ነገር በጭራሽ ሊሆን አይችልም። እንዳልኳችሁ ሐኪም የተሰራው ለበሽተኛ ነው እንጂ ለጤነኛ ሰው ሐኪም ኖሮ አያውቅም። እና በቃ ያ ነው ያ ትራፕ ነው እድሜ ዘመናችንን እንድንጠብቅ የሚያደርግን። ቢካዝ እንዴት ነው ጨለማ ውስጥ ሂል ልናደርግ የምንችለው? ከዛ በኋላ ለምን በቃ ብርሃን ብቻ ነው ሂል ሊያደርግ የሚችለው። ጨለማ ውስጥ ሂል አድርገን ወደ ብርሃን እንመጣለን እንዴት ልንል እንችላለን? ኦፍኮርስ ጭንቅላታችን አዘ ሂውመን ሳይኮሎጂ እንደማይተገር የምናስበው የመጀመሪያ ነገር እና ኃጢአቴን ካስተካከልኩ በኋላ ንጹህ ከሆንኩኝ በኋላ ወደ እግዚአብሔር ሄዳለሁ። እዛ ቤተክርስቲያን ሄደን አንዳንዴ ቅዳሴ ላይ ቆመን ላይ ነገር እኔ እዚህ መቆም አይገባኝም አይተገር የምንል ሰዎች አሉ። ማንም እዛ ጋር መቆም አይገባው፣ ማናችንም እዛ ጋር መቆም አይገባንም። ግን እዛ ጋር ያለነው ሰዎች ሁላችንም ኃጢአተኞች ነን። ምንም የተለየ ነገር የለም እና በእግዚአብሔር ምሕረት ነው ሁላችንም እዛ ጋር የቆምነው። ማሰብ ያለብን ነገር ሁሌ እና እግዚአብሔር ጋር ንጹህ ከሆንኩኝ በኋላ ሄዳለሁ የሚለው ነገር ሎጂክ ሁሌ ህይወታችሁ ላይ ወደኋላ ይዟችሁ የሚያስቀራችሁ ሎጂክ እና ባላችሁ ነገር ሁሉ እግዚአብሔር ይይዛል። ምንም አይነት አዲስ ኃጢአት ልንሰራ የምንችለው ነገር የለም። ከአዳም ጊዜ ጀምሮ እስካሁን ድረስ አዲስ መፍጠር የምንችለው ኃጢአት የለም። ሁሉም ኃጢአት ተሰርቶ ያውቃል፣ ድጋሚ ነው የሚሰራው። ስለዚህ ማሳፈር ያለብን ነገር የለም። ለእግዚአብሔር አንገታችን ደፍተን በሰጠን ቁጥር እግዚአብሔር የበለጠ ክብር ቦታ፣ ትልቅ ቦታ ነው የሚያደርሰን እና ያው ሁሌ በጣም ያ ትልቅ ትራፕ ስለሆነ ነው እግዚአብሔር ከንጹህ ከሆንኩኝ በኋላ ሄዳለሁ፣ ይህን ነገር ካስተካከልኩኝ በኋላ ሄዳለሁ ምናምን አይነት ነገር አይደለም። እና የመጀመሪያ ደብል ላይፋችንን ማቆም የምንችለው በሞመንት ያንን ነገር ወደ እውነታው ስናስወጣ ነው። ወደ እውነታው ወደፊት የምናስወጣበት ምክንያት በቃ ያ ነው ሆል ሲክሬት ኦፍ ኢት። እና ጠላታችን ኃጢአታችን ተደብቆ እንዲቆይ ነው የሚፈልገው። እና ለምን ያ ነገር ተደብቆ ከቆየ ያ ነገር ሁሌ ከእናንተ ላይ ፓወር አለው እና በጨለማ ውስጥ በዛ በምትኖሩት ጨለማ ላይ እያደገ ይመጣና የሆነ ሰዓት ላይ ኃጢአታችን ራሱ ያን ነገር በምታደርጉበት ጊዜ የማይሰማን ጊዜ ራሱ ይመጣል እና አይሶሌት ያደርጋቸዋል። በቃ ከዛ በኋላ ጠላት መጀመሪያ የሚያደርገው ነገር ምንድን ነው? እናንተን እንደዚህ አይነት መንገድ ሲያስገባ አይሶሌሽን ነው የሚፈልገው። ቢካዝ እናንተን አይሶሌት ካደረጋችሁ በኋላ እንደፈለገ ማጥቃት ይችላል ብቻችሁን ካገኛችሁ በኋላ። ስለዚህ ያንን ነገሩን ጋፕ መፍጠር የለባችሁም እና ያንን ነገር ይዛችሁ ወደፊት መምጣት አለባችሁ እና ለእግዚአብሔር መጀመሪያ የምትናገሩበት ሰዓት ላይ ግን ያንን ከዛ ጨለማ እየወጣችሁ ትመጣላችሁ። ያን ነገር እንዴት ነው የምትናገሩት? የንስሐ አባታችሁ ጋር በመሄድ ንስሐ በመግባት እና ያኔ እናንተ ላይ ያለውን ፓወር እየለቀቀ ይመጣል እና ያ የምንፈልገው ያ ብርሃን ጨለማውን እያጠፋ ነው የሚመጣው እና በቃ ያ ጨለማ እየጠፋች እዛ ጨለማ እየወጣን ይመጣ እግዚአብሔር ያውጣናል ከዛ ነገር ውስጥ። ንስሐ የምንገባው እንግዲህ ለካህናት ነው። ካህናት የእግዚአብሔር አይናት ናቸው እና ያንን ነገር ወደፊት በምናወጣበት ሰዓት ላይ በቃ የንስሐ ሆል ፖይንት ነው ከጨለማ ወደ ብርሃን የሚያመጣን መንገድ። ጴጥሮስን እንደ ምሳሌ ሊሰጣችሁ ይችላሉ። ለምሳሌ ክርስቶስን 3 ጊዜ ክዶት ነበር ካስታወሳችሁ፣ ለዛውም በጣም ማተር በሚያደርግበት ሰዓት ላይ እና ሄደ በኋላ ያንን ነገር ካደረገ በኋላ ግን ሄዶ አልቅሷል። በጣም አዝኖ ከፍቶት ነበር ያለቅሰው እና በቃ የሆነ ኦፍኮርስ ዳት ዘ ሴም ፊሊንግ አሁን ዲስክራይብ ያደረኩላችሁ ፊሊንግ አውትሳይዳችሁ በዛ ሰዓት ጥሩ መስሎ ግን ውስጣችሁ የመጨረሻ እንትን የሚልበት ሰዓት እና ሄዶ ነው ያለቀሰው በዛ ሰዓት እና ኦፍኮርስ በቃ እኔ እንዴት ከሃዲ ነኝ ፍራድ ነኝ ብዙ አይነት ነገር ለራሳችሁ ትናገራላችሁ። ግን እዛ ጋር ለምስቶሪ ያለቀው ክርስቶስ ከእንደገና አገኘው። ከእንደገና 3 ጊዜ ምን ብሎ ጠየቀው? ዱ ዩ ላቭ ሚ የሚለው ነገር ጠየቀው እና ለእያንዳንዱ ክህደት ማለት ነው 3 ጊዜ ነው የካረው። 3 ጊዜ ለዛ ጊዜ 3 ጊዜ ጠየቀው እና ክርስቶስ ጴጥሮስን ምን ላይ ነገር ሼም አላደረገውም። እዛ ምንድን ነው ያደረገው? ሪስቶር አደረገው። ከዛ በኋላ ሪስቶር ካደረገው በኋላ ፐብሊክሊ እንደ ጴጥሮስ ፌል ያደረገው ሰው አልነበረም። ክርስቶስን ግን የቤተ ክርስቲያናችን ጭራሽ ምሰሶ ሆኖ ነው መጨረሻው የሆነው እና ማንናችንም አይነት ሰዎች ቢሆን ከክርስቶስ ሬስቶሬሽን ወይም ከዛ ነገር ምንም ላይክ ለዛ ነገር ማንበቃ ሰዎች የለም። ክርስቶስ ሪስቶር ያደርገናል ወደ ነበር ማንነታችን። ከዛም በኋላ ወደ ላይ መጨረሻችንን ሁሌ እግዚአብሔር ነው የሚያውቀው እና
ምንም አይነት ኃጢአት ብትሰሩ ሬስቶር አትደረጉም የሚለውን አይዲዮሎጂ ከውስጣችሁ አውጡ። ንጹሕ ሆናችሁ ወደ እግዚአብሔር መጣዳ የሚለውን አይዲዮሎጂ ከውስጣችሁ አውጡ። ያለንን ነገር ወደ እግዚአብሔር መቅረብ ያለብን። ከዛ እግዚአብሔር ያንን የቆሸሻችን ልባችንን ያስተካክልናል። አክሽኖቻችንን የምንቀይረው በዲሲፕሊን በምናን ኦፍኮርስ እነዚህ ነገሮች ልንሞክር እንችላለን ምናን አይነት ነገር ግን ከምርም ህይወታችንን ልናስተካክል የምንችልም እግዚአብሔርን ልባችን ወደ እግዚአብሔር በማምጣት ያንን ነገር ስናመጣ ልባችን እግዚአብሔር ሲቀይረው አክሽኖቻችን ራሱ ሙሉ ለሙሉ ከናካቴ ይቀየራሉ። እና ኦፍኮርስ ህይወታችን ላይ ብዙ ጊዜ ልንወድቅ እንችላለን፣ ግን ያ የኛ የመጨረሻ ቻፕተር ነው ማለት አይደለም። አንለስ እኛ ሁሌ እዛ ጨለማ ውስጥ ለመኖር አክቹዋሊ ወስነን ካልሆነ በስተቀር። ስለዚህ what I'm asking you to do with this video ይህን ቪዲዮ ስጨርሱት basically is እግዚአብሔር ጋር ከመምጣታችሁ በፊት ንጹህ ለመሆን ከዚህ በፊት እንደነገርኳችሁ በቃ ንጹህ ለመሆን አትሞክሩ። ቢካዝ ያለ እግዚአብሔር መቼም ንጹህ ልንሆን አንችልም ፈርስት ኦፍ ኦል። እና ባለን ነገር ያለንን ማስክ አውልቀን ባለን ቆሻሻ ያለንን ነገር ሁሉ ያንን ድብቅ የሆነ ኃጢአት ይዘን ወደ እግዚአብሔር መምጣት ያለብን። እና ከሁሉም ነገር በላይ እግዚአብሔር የሚፈልገው ኦነስት የሆነ ልብ፣ ትክክለኛ ኦነስት የሆነ ልብ ይፈልጋል ከሁሉም ነገር በላይ። እና በቃ ላይክ ያንን ከጨለማ ውስጥ የምትሰሩትን ኃጢአት ወደ ብርሃን እስካላወጣችሁ ድረስ በዛ ኃጢአት ሁሌ መሰቃየታችሁ አይቀርም። እና ያንን ጨለማ ነገር ወደ ብርሃን ማምጣት አለብን። እና ደግሞ ምንም ለእግዚአብሔር ይሄ ምንም ማስክ ሳናሳየው ምንም ድሬስ አፕ ሳናደርገው ያንን ነገር አምጥተን ማሳየት ያለብን። ያን መንገድ ደግሞ እግዚአብሔር የሰጠን ምንድነው? ንስሐ አባት ነው። ከንስሐ አባት በላይ ሌላ መንገድ የለም። ካህናት ማለት የእግዚአብሔር አይናት ናቸው ማለት ነው በቤተክርስቲያናችን። እና ያን ነገር እርን አድርገነው አይደለም ያንን ራይት እንደሆነቱ፣ ግን በቃ አክቹዋሊ ትክክለኛው ሂሊንግ ህይወታችን የሚጀምረው ያንን ነገር መጀመሪያ ወደ እግዚአብሔር በምንወስድበት ሰዓት ወደ እግዚአብሔር የምንወስደው ደግሞ ወደ ንስሐ በመግባት ንስሐ አባታችን ጋር ስንወስደው ነው። ከዛም ባለፈ ደግሞ ስጋና ደሙ ስንቀበል ከዛ ኃጢአት ከምርብ ልንነጻ የምንችለው። ግን that's a very deeper topic ለሌላ ጊዜ በደንብ ትሰራላችኋለሁ ለሱ። ነገር ግን at the end of the day ንስሐም ገብተን መጨረሻው ደግሞ የኃጢአታችን ስርየት የሚፈታው ስጋና ደሙ ስንቀበል ነው። ያ በጣም there are a lot of ብዙ አይነት አመለካከት አሉ ስለ ስጋና ደሙ ስናወራ፣ እሱን ሌላ ጊዜ እሰራባቸዋለሁ ብዬ ነው። እና እግዚአብሔር ምንም አይነት ውጫዊ ፐርፌክት የሆነ ሰው እግዚአብሔር አይደለም የሚፈልገው። ከዛ at the end of the day እግዚአብሔር እኛን ነው የሚፈልገው። ለእግዚአብሔር ምንም አይነት እርዳታ እኛ ልናረግ አንችልም። ምንም ልናረግ አንችልም። እግዚአብሔር ምንም አልጎደለው። እኛን ከፍቅሩ ነው እዚህ ያለና ያስቀምጥን እዚህ ደረጃ ላይ ያለ ነው። እና ከኛ እርዳታ የሚፈልግ ፈጣሪ አምላክ አይደለም። እኛን ነው የሚፈልገን። ሁሌ ማወቅ ያለብን ምንም አይነት የማስመሰል ህይወት ብናሳይ እግዚአብሔር at the end of the day እኛን እንደሚፈልገን ነው ማወቅ ያለባችሁ። ስለዚህ ምንም አይነት ነገር ማስካችሁን የበለጠ ለእግዚአብሔር አደርጋለሁ ብላችሁ የምታደርጉት ነገር እናንተ ራሳችሁን ሳታክሙ ምንም like at the end of the day እናንተ ከጠፋችሁበት እግዚአብሔር ላይ ምን ጥቅም አለው? ባለፈው እንዳልኳችሁ የባለፈው ቪዲዮ ላይ እንዳልኳችሁ እግዚአብሔር 100 በግ ቢኖር አንድ በግ ወደ ጨለማ ቤት እግዚአብሔር ያንን አንድ በግ ፍለጋ ይሄዳል። እና ያ ጨለማ ውስጥ ሆኖ እግዚአብሔር ያንን ፍለጋ አንድ በግ ብቻ 100ን ትቶ 99ን ትቶ አንዱን በግ ፍለጋ ይሄዳል። እግዚአብሔር ይሄን ያለው ለኛ ፍቅር ያለው ለኛ በዛ ጨለማ ውስጥ ባለንበት ሰዓት እግዚአብሔርን ብቻ መፈለግ ነው። አንድ ሁለቴ መዞር ነው ያለብን እንጂ እግዚአብሔር አጠገባችን ነው። ያን ነገር በምናደርግበት ሰዓት ላይ ከምርም በቃ ህይወታችን በስትክክል መኖር ሂል ማድረግ እንጀምራለን፣ መኖርም እንጀምራለን። እና ማንም እግዚአብሔር የውጫዊ ፐርፌክሽን ምንም አይደለም የሚፈልገው። አንድ ፕሪተንድ የሚያደርግ ኦነስት የሆነ ልብ ነው የሚፈልገው እግዚአብሔር ከሁሉም በላይ። እና ያንን ማስካውልቁትና አንደርኒቱን ያለውን at the end of the day እግዚአብሔር እኮ ያውቃል። እኛ ማመን ያቃተን እንጂ ያንን ግን አምነን ወደ እግዚአብሔር ስናመጣው በቃ like እግዚአብሔር እስካሁን ድረስ እስከ ዛሬ ድረስ እየጠበቃችሁ እንደሆነ እያያችሁ እንደሆነ እናንተ ራሳችሁ ታዩታላችሁ።